ፒተር ድሮሪ ሊዮኔል ሜሲን ታላቅ የምንለው የዓለም ዋንጫ ስላለው ብቻ ሲሆን በሱ መገኘት ውስጥ እግር ኳስ ንጹህ ድምጿን ስላገኘች ነው። አሁን በህይወት ያለ ወይም የሞተ 8 የባላን ዶር ሽልማቶች ከጎኑ የቆሙለት አንድ የዓለም ዋንጫ ያሸነፈ ተጫዋች አሳዩ። የዓለም ዋንጫን አንስቶ 2 የዓለም ዋንጫ ላይ ምርጥ ተጫዋች ተብሎ የታጨ አንድ ሰው አሳዩ። 4 የቻምፒየንስ ሊግ ድሎችን ተቀዳጅቶ በዓለም ዋንጫ አክሊል ደፍቶና 6 የአውሮፓ የወርቅ ጫማዎችን ያሸነፈ አንድ ነፍስ አሳዩ። 48 ዋንጫዎች ያሉት ነገር ግን አሁንም በዓለም ዋንጫ የሚገለጽ ተጫዋች አሳዩ። ከ900 በላይ ጎሎች ከ400 በላይ አሲስቶችና ክርክሩን የሚዘጋ የዓለም ዋንጫ ያለው አንድ ሰው አሳዩ። የዓለም ዋንጫን የጨበጠ 2 ኮፓ አሜሪካዎችን ያነሳና 2 ጊዜ የሎሬስ የዓለም ምርጥ ስፖርተኛውን የቆመውን ያንን ከያን ያሳዩ። ታሪክን ያለፉ ዝነኞችንና የአሁኑን ተምሳሌቶችን ትፈልጋለህ። የምታገኘው የሚያስተጋቡ ድምጾችን እንጂ ኩያዎችን አይደለም። ምክንያቱም ሜሲ ታላቅነትን ዝም ብሎ አይሰበስብም፣ ይገነባዋል እንጂ እንደ አስማተኛ በትር ያለ የግራ እግር ከጊዜ ቀድሞ የሚሮጥ አእምሮ በሪኮርዶች ሲሆን በእንቅስቃሴ እንደሚጻፍ ቅዱስ ቃል የሚነበብ የሥራ ዘመን ሲል ፒተር ድሮሪ ተናግሯል።